በቃ እናንተ የራሳችሁን ተጫዋቱ ማን ነው የሚጽፋቸው ለአሮጊት ቀለበት ወይኔ አይበስም ወይ ወርዬ ማን ነው ይሩቴ ወይ ዘፈኑን ተመግብ ነው ማለት እየበላው ይሰማል እንዴ ወይ በቂ ምንድነው የሚያወራጭ አርፋት በላም እንዴ እግሬን እየመታኝ ለምንድነው የምትመታት እህት ይመታል እንዴ አረ መትቻት አይደለም ዝም ብላ ስታጋን ነው ምልክት እየሰጣት ነው ለምንድነው ምልክት የምትሰጣት ለነገር ወይስ የጠየቁሽን ታረጋለሽ ምንድነው እሱ የኔ ትሩዝ ኦርደር እየተጫወትን የነገርኩትን እውነት ሰብስቦ ለእናንተ ሊነገር ጎበዝ የኔ ንገረን ተው እንጂ በስዬ ልጁን አታበላሽው ዝም በለው እሺ የኔ ጨዋታ ላይ ያወራችሁት ነገር ጨዋታ ነው ተማሪዎች ግን እኮ በዚህ መንገድ ነው የሚያወጣጡት እስካሁን ድረስ ይስቁብኛል ለምንድን ነው የሚስቁብህ ከኔ በላይ ግን በየኔ ነው የሚስቁት የምን መገባበዝ ነው ንገሩንና ያንዳችሁን እንሳቅ መኖርሽን የጠላሽበት ቀን የቱ ነው ብለው ጠይቀውኝ ነው ተማሪዎች አይደሉ እንዴ ምን አይነት ጥያቄ ነው የምትጠያየቁት እኔ ምን አውቃለሁ የኛ ክፍል ልጆች አርጅተው ነው መሰለኝ የተወለዱት ጥያቄያቸው ከባድ ነው እሺ እና ምን መለስሽላቸው አይ ምቆጣት መስላት እኮ ነው ፈርታኝ አክብራኝ እኮ ነው አይዞሽ አልቆጣሽም ንገሪ ምንድነው አረ ያሳፍራል ዝም ብላ ነው ምንም አያሳፍርም ያከበደች ነው እኮ ተናገራ ታዲያ እናታችሁን ፈርታችሁ ነው አይዟችሁን ያለውላችሁ አንድ ሰው ጫፋችሁን አይነካ ንገሩ አባዬን ያጂልኝና ነግርሻለሁ እኔንም ትይዘው በትወና ነው የምታሳያቸው እሺ ነይ ያጂ አይ እንግዲህ የምትናገሩ ከሆነ ተናገሩ ድንቅነሽ ስትሞት ስንት አመቷ ነው ብለው ጠየቁኝ አባዬን ስጠይቀው 40 አመቷ ነው አለ እሱና ምን ይሄጂ ትምህርት ቤት ተሳቀብኝ ምን አባታችሁ አገባቸውና ነው ስላክስቴ የሚጠይቁሽ እኔ ምን ስላክስቴ ጠየቁ ስለ ሉሲ አይደል እንዴ ጠየቁ ማናት ሉሲ እቻጥማ ታዲያ ድንቅነሽ ተለኛለች እንዴ ያንቺ እኮ ነሽ ግራ ያጋባሽኝ በደንብ አታስረጅኝም ነበር እንዴ በስ ይባታስረዳስ ያንተ አክስት ድንቅነሽ የኔ አሳይመንት ላይ የምታረጋለች ምን ይታወቃል እሷ ነገረኛ ስለሆነ ተነካክታ በሆነ አጋጣሚ ስሟ ተነስቶ ይሆናል ብዬ ነው እና ይሄ ነው ህይወትሽን እንድትጠይ ያደረገሽ እኔ እኮ ተማሪ ፊት ተጨብጭቦልኝ እንጂ ተስቆብኝ አያውቅም በቃ አሁን አስተካኪና ንገሪያቸው መልሱ እንደገና ብትነግሪያቸው ህይወትሽን እንዳትጠይ ማድረጋችን ከ4 ወር በፊት እኮ ነው ኮርማት አለ ማስተካከያ ብለሽ አታስተካኪምና ፊክስ አታረጊውም እንዴ እሺ ካሉኝ ይሞክራለሁ ነገረኛ እድሜው እኔ ምን አውቃለሁ አስተካኪያ አልኩሽ እኮ እኔ ምን አውቃለሁ እንደበሽ ድረሽበት ትምህርት ለበቼ ነው ሁሉን ነገርኛ መገበን እንችላለን እንዴ አይ በስዬ ድንቅነሽ ገና መቼ ነው ከንጉድ ሰማችሁ እኔ ራሴ እናገራለሁ እኔ ነኝ የምናገረው እንዴ የራሴ ጉዳይ አይደል እኔ ራሴ እናገራለሁ ይሄን ስለኔ ነው አላበዙትም እንዴ እነኚህ ልጆች ሩቴ ዝምት ያለሽ ይሄ እንኳን የማይ ነው ባባዞች በልበል ጀምር አባ እማስመታው እንደተን ያጅልኝ ግሬ በቃ እኛ ያወራነውን እየሰማክ የደማውራት ነው አይደል ስሜት አይጋቶም ብሎ ይቆጭ ተናገር ችግር የለውም ተናገር ምን ያስቸኩላል ምንድነው ይልኝ እማዬ የምትሰራው ምግብ ጣፍጦኝ ያቀምኛል እማ የኔ ለጥፋችም እንዴ የሱ ሚስጥር ትናገራለች እኔ እየቀለድክ ነው አይደል ከልብህ አይደለም አይደል ከልብ አይደለም ከሆዴ እውነት እኔ የምሰራው ምግብ አይጣፍጣችሁ የኔ አንቺም አይጣፍጥሽም
እኔ እንዳትጠይቂኝ ሂሩት እኔ እውነቱን ነው የምነግርሽ ምሰሪው ምግብ አንድ ቀን ጣፍጦኝ በልቼ አላውቅም ለመኖር ስል ነው የምበላው ይቅርታ ከሰው ከምትሰሚው ብዬ ሄኖክ ነው የምሰራለት ምግብ አይጣፍጠኝም ይላል ብዬ እንዴት ልጠብቅ እችላለሁ ዱብዳ ነው የሆነብኝ የሚገርም ነገር ከዚህ ቀደም አስተማሪው ትምህርት ቤት ካሉ ጓደኞቹ ጋር ምሳቃ እየተቀያየረ ነው የሚበላው ብሎ ነግሮኝ ነበር ግን እኔ ቀለል አድርጌ ያው ልጅ ስለሆነ ምናልባት ያስደስተው ይሆናል ብዬ ነው ያሰብኩት ስንት ቦታ መሆን ይችላል ስራ ይበዛብኛል የኔን ስራ ታቋለ ሩጫ አለው ስንት ቦታ ሆናለሁ ትልቁ ስድስተኛው ኢቲ ሪል ስቴት እና ሆም ኤክስፖ ደረሰ ታህሳስ 21 በስካይላይት ሆቴል ከጧቱ 3 ሰዓት ጀምሮ የተለያዩ ዓለም አቀፍና የሀገራችን ስመጥር ሪል ስቴት ኩባንያዎች እንዲሁም የቤት ዕቃ አቅራቢዎች እርሶን በታላቅ መሰናዶ ይጠብቁታል ወየኔ ወድ የት ነህ? ቤት ነኝ። መጣሁ። ምንድነው አብሮ ሰው አለ እንዴ? ከአልሚ ጋር። አልሚ? አሃ ሄሎ። አልሚ ቆሎ፣ አልሚ ምርቶች፣ የጥራት ልህቀት። አረ ያው ከጀርባህ ነው ያለው ወይ ልብቲ ስንት ጅል አለ በእናታችሁ ከኋላ ነው እንዴ ስንት ጅል አለ በእናታችሁ እንዴ ለዲስክ ይሁን ነው ተጠብቀው በስዬ አረ እጁን እኮ እንዲገፋ ቢያደርግ እኮ ያገኘው በስዬ ወይ እንዴ አረ ይሩቴ ተይ በእናትሽ ተይ ሊበት በእናት በስዬ ስለጨነቀኝ እኮ ነው ምንድነው የሚያስጨንቅሽ ወጥሽ አልጣፈጠም ስለተባለ ነው ቆይ በስዬ ለአንድ እናት በልጇ ምግብሽ አይጣፍጥም መባል ቀላል ነገር ነው ትዝ ነው ልጅ ተኝ ይሩቴ ተይ እርሹ ፈለገውን ቢለኝ ይሻላል ምንድነው እሱ እኔ ሳለው አይደል እንዴ አክስቴን ከአጽም ቅሪት መለየት ያቃተኝ ምንድነው ታካብጁ ይጂ የምታካብጁ አትበልኝ እንዴ ምን ስራ በዝቶብኝ ነው እንጂ እኔ ለልጆች አንሼ እንዳይመስል ጊዜ ስላጣው ነው እንጂ የጣፈጠ ነገር መስራት ሳልችል ቀርቼ እንዳይመስል መስራት ነው ታዲያ እንዴ ለወጡም ለምኑም ተፎክሮ ይቻላል እንዴ ይሁቴ ነው በስዬ እሺ ሩቅ አይደለም እሺ ነገ የጣፈጠ ምግብ ሰርቻ አሳይሃለሁ አታሳይኝ ይሩቴ አቢኝ ይኸውልሽ እኔ ራሴ አክስቴን ከአጽም ቅሪት መለየት ያቃተኝ እንዲፉዞ የሆንኩት ደና ነገር ስለማልበላ ነው እንዴት በቃ ደና ነገር ብበላ ደና ነገር አስባለሁ ደና ነገር እሰራለሁ ነው ታደስ እና አንድ ጊዜ እጅሽን ቁርጥማት አይንካው ምግብን ማንቺ ስራ ስትል የነበረ የውሸትህን ነው በስንቱ ለእንትና ለመኖር ምን ላድርግ ደና ነገር በሰጪኝ ደና ነገር አስብ ነበር ደና ነገር እሰራ ነበር እሺ ሂሩቴ ድንቅነሽ ምንድነው ድንቅነሽ ሉሲ የማሉሲ አክስቴ በምን እንደሞተ ታውቂያለሽ በምግብ እኮ ነው በምግብ መመረዝ የኛን ዘር ምግብ ነው የጨረሰው እኔም ደና ወደፊት በሚስት አመልጣለሁ ያልፍልኛል ስል ይሄው አንቺ ላይ ጣለኝ እንደገና ተመለሰ ይባባል እሰይ እንጂ እንዴት ነው ጣፈጣችሁ በሲ ትልቅ እምርታን ያሳየሽው በጣም ይቅርታ ጣፈጠ ብላ በሲ ልጆች እናንተስ እንዴት ነው ጣፈጣችሁ የኔ በጣም ይጣፍጣል ጣፈጣችሁ የኔ አንቺ ጣፍጥ ሄኒ ያንተ ተናገርም እንዴ ለምንሶን ጠይቃታለህ አይ በተራው እንዳታማረ ብዬ ነው የኔ ያልተፈተሽ ጣፍጣላት አረ ምንም ጥያቄ የለውም ይሄው ሽታው ራሱ እኮ ይሩቴ እጅሽን ቁርጥማት አይንከው አሜን ወጥንማ አንቺ ስሪያት ይሩቴ ጨምሪ አዎ ይጨመር በረም በጣም ይጣፍጣል ስለዚህ ይጨመር አይደል ይጨመር የለም ይጣፍጣል
የለማ በስዬ የለም ማለት አልቋል እንዴ ተቀልሰ ምን አይነት አሰራር በሴንቲሜትር ነው እንዴ ሰራሽ በስዬ በልካችሁ አድርጌ ነው የሰራሁት የለክ ሻይ ድገሙ ሻይ ድገሙ ምሳም እኮ እሱን የቋጠርኩላችሁ ልጆች ሻይ ድገሙ ግድ የለም እኛ ሻይ አንጠጣም ልጅ በቃ ተነሱ ልበሱና በቃ ወይ ራት ይሰራል ምሳ እሱን የቋጠርኩላችሁ እንዴ ያልቀመሱ እኮ ነው የሚመስሉት አንቺ ነሽ የማይሆን ጣዕም አምጥተሽ ይሩት በስዬ ቆንጆ ነው አይደል የኔ ባቶኝ ይሩት በጣም ቴንኪው በጣም አታሳይን አብሊን አላልኩሽ ባልታጠበው እንዲሁ ይዤው ተንከርፍፌ ውል ደስ ይለኛል የኔ ስርዓት አይደለም አስተዳደግ የማይፈቅድም እንጂ አፈጣጥ ይሩት ይሄ እንኳን ጣፈጣች እንዳትለወጭብኝ ይሩት ይሄ ነው በቃ ልጆቹ እንዴት ቅር እንዳላቸው አይተሽ የለም ጣፍጧቸዋል እኮ ግን በስዬ አለፈልን ዘንድሮ ይሩቴ ወይ በስዬ በቃ ዛሬ ስሜን ጠርተህ ማጠግብ ምን ነው እኔ እንደዚህ ካንቺ አልጠብቅም ነበር እኔ እኮ ነግሬህ ነበር ጊዜ ስጠኝ እንጂ ለልጆች አላንስም ብያል ነበር ጊዜ ማጣትሽ ነው እንጂ አውጥተሽ ትሸጭን ነበር ምን ነው የምትለው ይሩቴ በቴካዌ ምግብ ልጆችሽ በቴካዌ ልጆቹ ምኑን አሃ እንዴ ጭራሽ የሌለብኝን ውሸት ልታስተምሪ ነው እንዴ አይደለም ሌባ ቤቴ ገብቶ አይደለም ውጭ ሀገር ያስቸገረውን በአደባባይ ምሞግት ሰው እኮ ነኝ ልጆቹ ከሰሙ ከፋቸው አንቺ ለልጆቹ ነው እንዴ እኔ ላይ የደረሰው ኢሞሽናል ዳሜጅ በስዬ ስሙት ለዛሬ ብቻ ለዛሬ ብቻ በስዬ ስሙት ልባርኪ ይችን እንዳትረሻት ከዚህ በኋላ መለሽን ታደርጋለሽ ትታዘዣለሽ ካንደበትሽ ከእሺ ውጪ እንዳልሰማ ይችን እንዳትረሻት እንዳንቺ አይደለም እሺ ማፈሪያ ሳይውሽ ሰው ትመስያለሽ ሂሩት ወይ በስዬ እንዴ ስጠራሽ አትሰሚም እንዴ አንዴ አይደል እንዴ ጠራኸኝ ካንዴ በታች ስንቴ ልጥራሽ ልብሶቹን በከለር አርገሽ አጣጥፈሽ ደርዘ ያላልከኝ እሱን እየሰራው ነበር በጆሮሽ ነው እንዴ ብታጣጥፊው የግሬ ጥፍር እንዲህ እስኪያድግ ድረስ አንቺ ምን ትሰሪያለሽ የማንን ጎፈሬ ነው የምታበጥሪው በአሁን ውሃ ሙቂና አለስልሰሽ ትቆርጭልኛለሽ እሺ በስዬ ቢያንስ እንኳን ማለስለሱን ቀንስልኝ ዋናው ማለስለሱ አይደለም ስቆርጨው ይረብሸኛል ቃ እያለ ይረብሸኛል ሳይሰማኝ አለስልሰሽ እያየው ትቆርጭልኛለሽ እሺ ከዛ በኋላ ደግሞ አንድ ቦታ ልክሻለሁ የት ነው የምትልከኝ ጮሽ ይቅርታ በስዬ እሺ የት ነው የምትልከኝ ሱቅ ልክሻለሁ ሱቅ በስዬ ሱቅ ምን አለ የምትፈልገውን ምግብ እፈልጋለሁ ብለኸኝ ሰርቼልሃለሁ አይደል እንዴ አንቺ ምንድን ነው የምታወሪው ምግብ ሱቅ ይሸጣል ይሄንን ያላቀም ነው አንቺ ሁሉ ቦታ ነው ምግብ የሚሸጥ የሚመስልሽ ነው እንደዛ ነው ይኸውልሽ ብራዘርሊ ልምከርሽ ከኔ ጋር ባትጋጭ የሚሻለው ሂሩቴ እሺ በስዬ ነይ ወዴት ነው የምትሮጪው እንትን የጥፍሩ ይደርሳል ለሲ ጀርባዬን አሸታ ምን አቀረ እሺ ቀስ አንቺ ቀስ እሺኝ አልካድ አይደለም በፍቅር ነው በትህትና ትጨምቂያለሽ እንዴ ነው እንደበረር ወረድ
ወደታ ምን ያሯሩጥሻል? የኔን ትእዛዝ ጠብቂ። የምፈልገው ቦታ ላይ እኮ ነው። እሺ ሂጂ ቀስ በይ ቀስ ትንሽ ወረድ ትንሽ ከፍ እሱ ጋር ያዥልኝ ዋይበት እሱ ላይ ዋይበት አትሩጪ ቀስ አውቃለሁ ለልጆቼ ምግብ ከውጭ ገዝቼ እኔ ሰራውት ነው ብዬ ማቅረቤ ስተት እንደሆነ አውቃለሁ ግን ደግሞ በስዬ ነኝ ደካማ ጎን ይዞ እንዲጫወትብኝም አልፈቅድለትም ያሾበት እጄ ወለቀኮ ስሜንማ ማደስ አለብኝ በስዬ እንዲጫወትብኝ አልፈቅድለትም Breathe in, breathe out. Breathe in, breathe out. አይኖቻችንን እንደጨፈንን ለመጨረሻ ጊዜ እንደግመዋለን Breathe in, breathe out. አሁን አይኖቻችንን እንደከደንን በእጆቻችን ያዝናቸውን ቢላና ጭልፋዎች እናጋጫለን ይህ ድምጽ በቀጣይ ለምንሰራቸው የትኞቹም አይነት ምግቦች ጋይድ የሚሆንን ድምጽ ነው ሽንኩርት ስንከትፍ እንደ ፈረስ ሶምሶማ ነው እያጫወትን ልንከትፎ ይገባል ለሽንኩርቶቻችን አምሮና ተው መከተፍ የውስጣችን ሰላም አስተዋጽኦ አለው ታዲያ ስንከትፍ ከከከም እያደረግን ነው ምን አልኩ ተማሪዎች ከከከም አንቺም ለልጆችሽ ምግብ አሰራር ልትማሪ ነው የመጣሽው ለልጆቼ ምግብ ለመስራት ምግብ ልማር እናት አይደሉ እንዴ ሌላ ለየት ያለ ነገር ለመስራት ፈልጌ ነው አሁን ቅመማችንን እንጨምራለን ምን ጊዜም ቅመም ስንጨምር እጃችን 45 ዲግሪ ላይ መሆኑን እርግጠኛ ማለት ነው ምግብሽን ልጆችሽ ይወዱታል እንዴ ምን ማለት ነው የኔን ያልወደዱ የማንን ይወደዱ ደሞ እኔ አጣፍጬ ነው የምሰራላቸው እኔ ምልሽ ባይወዱትስ ልጆቿ ምግቧን የማይወዱላት እናትማ ምኑን እናት ተባለች ምን ላርግ ብለሽ ነው ምን ታርግ ብለሽ ነው ያው መቼም ስራ ስለሚበዛባት 5 የዱባ ፍሬ እንጨምራለን ብዙ ሰው የዱባ ፍሬ አይወድም እኔ ግን ስለምወድ በትንሹ እንጨምራለን ማናት ጓደኛዬ ነች እንዴት እንደምታሳዝነኝ ብታይ የቡልጋሪያ ቆንጆ በርበሬ ብን አደርጋለሁ እቺ ምን ያሳዝናል ነፈዝናት እንጂ ምን አልኩ ተማሪዎች ብን ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ። ማሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ፣ ዶሮ፣ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ ከከከም ብንብን ሶስቴካ ምንድነው ደግሞ በስዬ እንኳን መጣ በልጆቹን ጣልኝ ቶሎ በል ምንድነው ሁሉ ግርግር አሃ የቀሰምሻትን ልታቀምሽን ነው አውና በስዬ ልጆቹን ጣልኝ ጎሽ ምንድነው ደግሞ የጀመርሽ ምንድነው ለጣጠፍሽው ብሮኮሊ የእግር ኳስ ተጫዋች ነው
ጋሪ ሊንከን ነው የእግር ኳስ ተጫዋች ምንድነው ቀልብ ብላለሁ ብለሽ ነው እዛ ቀልብ ነው የሚሄድስ እና ቀልብ ምን ያደርግልኝ ቀልብ ገዛሽ እኔ እኮ ምግብ ብቻ መገዥ ይመስለኝ ነበር ኡፍ ሂሩቴ እሺ ልጆቹ ይጣሉ ዝም ብለሽ እኮ ነው ገንዘብ ለምን ታባክኝ ለምን ትደክሚያለሽ አሁን ይሄን ባወጣሽበት ወጪ ደና ያዝ የሚያረግ ምግብ ገዝተሽ እንደለመድሽው ብታበይን ይሻላል ተው በስዬ በማታውቀው ነገር አታውራ ማታውቀው ነገር አትናገር ምግብ ስራ ጥበብ ነው በስዬ ምን እንጀ ማንቀጭቀጭ ነው ጥበብ ምን ልዩነት አለው ያለሽ አሁን ገና ወጥረገች ወደፊት ሲከፋኝ ይሸሸግባታለሁ ብዬ ያስቀመጥኳትን ጥበብ እንደዚህ ትሳለቅባታለሽ እንዴ በስዬ አሁን ሂድና ልጆቹን ጥራልኝ ቶሎ በል ታዥኛለሽ እንዴ ረሳሽው ለጥሪ ይድና ጥሪ በመጨረሻ ብቻ ልጆቹን ብቻ ይዘህልኝ ነው በስዬ እቺ ብቻ ታዘዝልኝ ልጆች እናንተ አቤት አትሉም እንዴ ምን የምትንጓተቱት አቤት ይባላል ስትጠሩ አቤት ይባላል ወዴት ነው ይሄው እናታችሁ ማለቴ ሼፍ ሂሩት ቂንጫዋን እንድታንቀጨቅጩላት ትፈልጋለች ኑ ልጆች እማ ትምህርት ቤት የገባሽ ምግብሽ እንዲጣፍጥልሽ ነው እንዴ አው ሄንዬ የኔ ልጅ ከዚህ በኋላ የጣፈጠ ምግብ ነው ማበላችሁ በላ ወሰዱና በታች ተከሉት በሲ ቀመሱት እንጂ ምን ነው የሚቀምሱት እንዴ ይሩት ተቀልጃለሽ እንዴ ከምግቡ እኮ ዛፉ ይበልጣል ግዴለም በስዬ ቴስቱን ብትቀምሱት ልዩ ነው ተቀልጃለሽ እንዴ ይሄንን በረሮ ከነሚስቱ ቀምሰዋል እንኳን እኛን የሚያክልሰው በስዬ ግዴላችሁ ምግብ እኮ መብዛቱ አይደለም ዋናው ምላሳችሁ ላይ ማጣጣማችሁ ነው ጣሙ ነው ግዴላችሁን ቀመሱት ይሩት ገና ለገና እጅሽ ላይ ወደቀልና እንዲ መቀለጃ ታሪክ ነው እስ ግዴላችሁ ቴስቱን ብቻ ቀመሱት የኔ ሄኔ በስዬ እማ እኔን ግን በርተህ ተማሪ እያልሽ አንቺ ግን ተምረሽ ሄኔ የኔ ግዴላችሁ ቴስቱን አፋልኝ ብለሽ እሺ ምን ብሰራላችሁ ነው የሚጣፍጣችሁ ሂሩቴ እናት ከልጇ የምታስቀድመው ምንም ነገር የላት ስራ ይስማ ህልሜን ማሳካት ፈልጋለሁ እኮ ማን ነው ልጆች ህልም እንዳይሳካ እንቅፋቶች ናቸው ብሎ ያለው እኔ እኮ እናንተን አግኝቼ ነው በረከት ያገኘሁት ልጆች እኮ በረከቶች ናቸው ሁሉንም ነገር እኮ ካደረግነው ሰዓቱ ይበቃል ሂሩቴ እሺው ምንድነው ማድረግ ያለብኝ እናትነት መጋቢነት ነው እናት ናት ከጡቷ ጀምሮ ለልጅ የምትመግበው ልጆች የቤተሰባቸውን ትኩረት ይፈልጋሉ ከልጅ ነጥቆ ለሌላ የሚሰጥ ጊዜ መኖር የለበትም እኔ እናንተ ምግብ ስሰራ እንዳያማቸው ይሄን ይብሰልስል እንዲጣፍጣቸው ይሄን ሊጨምር ስል አይሽ እናትነት እኮ ትኩረት ነው እናትነት ደግሞ ስስት ነው ልጆችሽን ያሰብሽ ስሪ ቆይ አንቺ ይሄን ሁሉ እንዴት አወቅሽ ነፍሷን ይማረውና ባንቺ ረጌ ነው ባንቺ ረጌስ እንዴ ባንቺ ረጌ ከናቷ ነው እንዴ ደሞ እኮ እናትነት ራሱ ጥሩ ትምህርት ቤት እኮ ነው ሂሩቴ ቆይ ግን ማያ አንቺ ግን ለሙሉ ቀን ብቻ ነው እንዴ ምግብ መስሪለት ደሞ ልጅ ላለው ልቋም ችግር አለ